እነዚህን 3 ምግቦች በሳምንት 2 መመገብ ዓይንን ያለመለምላል፣ የዓይን ብሌንን ያድሳል። ሳይንሳዊ መፍትሔ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ እንደምን ሰነበታችሁ? ዛሬም እንደተለመደው ለጤናችሁ እጅግ ጠቃሚና ወሳኝ የሆነ ምናልባትም ብዙዎቻችን የምንዘነጋውን አንድ አስገራሚ መረጃ ይዘንላችሁ ቀርበናል። እስቲ ራሳችሁን አንድ ጥያቄ ጠይቁ። ለዓይኔ ጤንነት ምን እያደረግኩ ነው? በየቀኑ ስልካችንን ስንነካካ፣ ኮምፒውተር ላይ ስንፈጥጥ ወይም በፀሐይ ብርሃን ስንሄድ ዓይናችን ምን ያህል እየተጎዳ እንደሆነ አስባችሁ ታውቃላችሁ? አብዛኞቻችን የዓይን ብርሃናችን መቀነስ ወይም መደብዘብ ሲጀምር ነው ስለ ዓይናችን መጨነቅ የምንጀምረው። መነጽር ያስፈልገኝ ይሆን ብለን ወደ ሐኪም ቤት የምንሮጠው ችግሩ ከተፈጠረ በኋላ ነው። ነገር ግን ሳይንስ አሁን ባደረሰበት ደረጃ ወደ ሕክምና ከመሄዳችን በፊት በቤታችን ውስጥ በሚገኙ ቀላል ምግቦች ብቻ የዓይን ብርሃንን መመለስ፣ የደከመ ዓይንን ማደስ እና እርጅናን መከላከል እንደሚቻል ተረጋግጧል። ዛሬ የምንነግራችሁ ተራ ወሬ አይደለም። በዓለም አቀፍ ደረጃ በምግብ ሳይንስ የተረጋገጡ የዓይንን ሬቲና ወይም ብሌን በማደስ የማየት አቅምን የሚጨምሩ በተለይ ዕድሜ ሲገፋ የሚመጡ የዓይን በሽታዎችን የሚከላከሉ 3 ተአምረኛ ምግቦችን ነው። እነዚህን ምግቦች በሳምንት 2 ብቻ በመመገብ የሚያገኙትን ለውጥ ሲያዩ ያለምንም ጥርጥር ይደነቃሉ። ዝግጁ ናችሁ? ወደ ዝርዝሩ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ይሁኑ። መረጃው ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። ዓይናችን ለምን ምግብ ያስፈልገዋል? Why eyes need food? ወደ ምግቦቹ ከመሄዳችን በፊት አንድ መሰረታዊ ነገር እንረዳ። ዓይናችን ልክ እንደ እጃችን ወይም እግራችን ጡንቻ ብቻ አይደለም። ዓይን ማለት በሚሊዮን የሚቆጠሩ ህዋሳት ሴልስ፣ ነርቮች እና የደም ስሮች የተሰበሰቡበት እጅግ ውስብስብ አካል ነው። በተለይ ሬቲና የምንለው የዓይናችን የኋላ ክፍል ብርሃንን ተቀብሎ ወደ ምስል የሚቀይርልን ወሳኝ ክፍል ነው። ነገር ግን ይህ ክፍል በየቀኑ ጥቃት ይደርስበታል። የፀሐይ ጨረር UV rays ዓይንን ያቃጥላል። ሰማያዊ ብርሃን blue light፣ የስልክና ኮምፒውተር የሚወጣው ጨረር የሬቲናን ህዋሳት ይገላል። ኦክሲዴቲቭ ስትሬስ በሰውነታችን ውስጥ የሚፈጠሩ መርዛማ ኬሚካሎች ዓይናችንን ከውስጥ ያረጁታል። እንግዲህ ዛሬ የምንዘረዝራቸው 3 ምግቦች እንደ ተራ ምግብ እንዳታዩዋቸው። እነዚህ ምግቦች ለዓይናችን የውስጥ መነጽር internal sunglasses ሆነው የሚያገለግሉ ናቸው። የዓይንን ህዋሳት ከመሞት ይታደጋሉ፣ የደከመውን ያድሳሉ። እስቲ አንደኛውን ምግብ እንመልከት። ምግብ 1 አረንጓዴ ቅጠላቅጠል፣ በተለይ ስፒናች እና ጎመን leafy greens። የመጀመሪያው እና ለዓይናችን ብርሃን ወሳኝ የሆነው ምግብ ጠቆር ያሉ አረንጓዴ ቅጠላቅጠሎች ናቸው። እዚህ ጋር ስፒናች፣ የሐበሻ ጎመን እና ኬል በዋናነት ይጠቀሳሉ። ለምን? ምስጢሩ እዚህ ጋር ነው። እነዚህ ቅጠላቅጠሎች በውስጣቸው ሉቲን እና ዚያግዛንቲን የተባሉ 2 ተአምረኛ ንጥረ ነገሮችን ይዘዋል። እነዚህን ስሞች መያዝ አይጠበቅባችሁም፣ ግን ስራቸውን ልንገራችሁ። እነዚህ ንጥረ ነገሮች በሰውነታችን ውስጥ ከገቡ በኋላ በቀጥታ ወደ ዓይናችን ማኩላ የሚባለው ክፍል ይሄዳሉ። እዚያ በመቀመጥ ምን ያደርጋሉ መሰላችሁ? ልክ እንደ ተፈጥሮ የፀሐይ መነጽር natural sunglasses ሆነው ያገለግላሉ። ሳይንቲስቶች የሚሉት በቂ ሉቲን ያለው ሰው ዓይን ከስልክና ከፀሐይ የሚመጣውን ጎጂ ሰማያዊ ብርሃን blue light የማጣራት አቅሙ እጅግ ከፍተኛ ነው። ጥቅሞቻቸው ባጭሩ የዓይን ሞራን ይከላከላሉ። ዕድሜ ሲገፋ የሚመጣውን የዓይን ሞራ ግርዳት በከፍተኛ ሁኔታ ይቀንሳሉ። የእይታ ጥራትን ይጨምራሉ። ነገሮችን በጠራ ሁኔታ መለየት አቅምን ያጎለብላሉ። ማኩላር ዲጀነሬሽን መከላከል፣ በሽምግልና ጊዜ የሚመጣው የዓይን በሽታን የሚከላከላሉ። እንዴት እንመገበው? አዘጋጀት። ይህ በጣም ወሳኝ ነጥብ ነው። ብዙዎቻችን ጎመን ስንሰራ በጣም እናበስለዋለን። ይህ ስህተት ነው። ስፒናች ወይም ጎመንን በጣም አታብስሉት። በትንሹ ተቀቅሎ ወይም በእንፋሎት በስሎ ቢበላ ንጥረ ነገሮቹ ሳይለኩ እናገኛቸዋለን። በተቻለ መጠን በጥሬው ሰላጣ ውስጥ ቀላቅሎ መመገብ የበለጠ ውጤታማ ነው። በሳምንት ስንቴ?
ቢያንስ በሳምንት 2 በምሳ ወይም በእራት ምናዮቻችሁ ውስጥ ስፒናች ወይም ጎመን ይኑራችሁ። ምግብ 2 ብርቱካናዊ ቀለማት ካሮትና ስኳር ድንች ኦሬንጅ ቬጂስ። ሁለተኛው ምግብ አይነት ሁላችንም ከልጅነታችን ጀምሮ ካሮት ብለህ ዓይንህን ይበራል እየተባልን ያደግንበት ነው። አዎ፣ ካሮትና ስኳር ድንች ስዊት ፖቴቶስ። ነገር ግን አብዛኛው ሰው ካሮት እንዴት ዓይንን እንደሚያድን አያውቅም። ምስጢሩ ቤታ ካሮቲን ነው። ካሮትን እና ስኳር ድንችን ብርቱካናዊ ቀለም እንዲኖራቸው የሚያደርገው ይህ ንጥረ ነገር ነው። ካሮትን ስንመገብ ጉበታችን ይህን ቤታ ካሮቲን ወደ ቫይታሚን ኤ ይቀይረዋል። ቫይታሚን ኤ ለዓይን ለምን ያስፈልጋል? የዓይናችን ሬቲና ብርሃንን ተቀብሎ ወደ ምስል የሚቀይርልን ወሳኝ ክፍል የሚመረተው ከቫይታሚን ኤ ነው። ቫይታሚን ኤ እጥረት ስሞች፣ በምሽት በደንብ አለማየት ናይት ብላይንድነስ፣ የዓይን ድርቀት፣ የዓይን እምባ እዲ መዘጋት። ስለዚህ ስኳር ድንችንና ካሮትን መመገብ ዓይናችን በምሽት ወይም በደብዛዛ ብርሃን ማየት አቅምን እንዲያድስ ይረዳዋል። በተለይ ስኳር ድንች ከአንድ ካሮት በላይ ቫይታሚን ኤ ይይዛል። አንድ መካከለኛ ስኳር ድንች ብቻ ለአንድ ሰው በቀን የሚያስፈልገውን የቫይታሚን ኤ መጠን ከበቂው በላይ ይሸፍናል። አደገኛ ስህተትና አዘጋጀት። እዚህ ጋር አንድ ትልቅ የምግብ አዘጋጀት ምስጢር ልንገራችሁ። ቫይታሚን ኤ በስብ ወይም በዘይት የሚመሰጥ ፋት ሶሉብል ቫይታሚን ነው። ይህ ማለት ምን ማለት ነው? ካሮቱን ወይም ስኳር ድንችን ዝም ብላችሁ ብቻውን ብትመገቡት ሰውነታችሁ ንጥረ ነገሩን ሙሉ ለሙሉ ላይቀበለው ይችላል። ነገር ግን ትንሽ ኦሊቭ ኦይል፣ ወይራ ዘይት ወይም አቮካዶ ወይም ቅባት ያለው ምግብ ጋር ቀላቅላችሁ ስትመገቡት ሰውነታችሁ ቫይታሚኑን ማምጠት አቅሙ በ6 እጥፍ ይጨምራል። ስለዚህ ካሮትን ጭማቂ ስትጠጡ ትንሽ ተባ ዘይት ጨምሩበት። ስኳር ድንችን ስታበስሉ ከጎኑ አቮካዶ ወይም ዘይት ያለው ምግብ ተጠቀሙ። ይህን በሳምንት 2 ማድረግ የዓይን ብሌናችሁን ያድሳል። ምግብ 3 ኦሜጋ 3 በለጸጉ ምግቦች፣ በተለይ አሳ እና ተልባ። ኦሜጋ 3 ሪች ፉድስ። ሶስተኛው እና ምናልባትም የዓይን ድርቀትን ለመከላከል ቁጥር 1 የሆነው ምግብ በኦሜጋ 3 በለጸጉ ምግቦች፣ በተለይ አሳ ነው። የዓይናችን ሬቲና የተገነባው ከፋቲ አሲድስ ነው። በተለይ DHA የሚባለው የኦሜጋ 3 አይነት ለሬቲና ጤንነት ወሳኝ ነው። አሳን በምንመገብበት ጊዜ የሬቲናን ህዋሳት ሽፋን እናጠነክራለን። ብዙ ጊዜ ዓይናችሁ ይደርቃል፣ ብልጭ ይልባችኋል። እንግዲያውስ ኦሜጋ 3 ያስፈልጋችኋል ማለት ነው። ኦሜጋ 3 ቅባት የዓይናችን የእንባ እጢዎች ማያቦሚያን ግላንድስ ዘይት እንዲያመርቱ ያደርጋል። ይህ ዘይት ዓይናችን ሁልጊዜ እርጥብና የሚንሸራተት እንዲሆን ይረዳል። እንባችን ቶሎ እንዳይተን ይከላከላል። የትኞቹን አሳዎች እንብላ? ቅባት ያላቸው አሳዎች ፋቲ ፊሽ ይመረጣሉ። ለምሳሌ ሳልሞን፣ ቱና፣ ሰርዲንስ። ለቬጅታሪያኖች ለማይጾሙና አሳ ለማይበሉ አማራጭ። አሳ መብላት ካልቻላችሁ ወይም ካልወደዳችሁ አይጨነቁ፣ እጽዋት ላይም ይገኛል። ተልባ፣ ፍላክስ ሲድ የተፈጨ ተልባን በውሃ በጥብጦ መጠጣት። ዋልነት፣ እነዚህም በኦሜጋ 3 የበለጸጉ ናቸው። ነገር ግን የአሳ ኦሜጋ 3 በሰውነታችን በቀላሉ የመዋሃድ ዕድሉ ሰፊ ነው። ስለዚህ በሳምንት 2 ጊዜ የአሳ ምግብ መመገብ የዓይን ድርቀትን ድራይ አይ ሲንድሮም እና ከዕድሜ ጋር የሚመጣን የዓይን መታወርን AMD በከፍተኛ ደረጃ ይከላከላል። ተጨማሪ ወሳኝ ምክሮች፣ ቦነስ ቲፕስ። ውድ ቤተሰቦቻችን እነዚህን 3 ምግቦች አረንጓዴ ቅጠላቅጠል፣ ካሮት ወይም ስኳር ድንች እና አሳ ወይም ተልባ በሳምንት 2 ከመመገብ በተጨማሪ እነዚህን ተጨማሪ ነጥቦች ልብ በሉ። ውሃ መጠጣት። ዓይናችን ልክ እንደሌላው አካላችን እርጥበት ይፈልጋል። በቂ ውሃ አለመጠጣት ለዓይን ድርቀት ይዳርጋል። የ20-20-20 ሕግ። ስልክ ወይም ኮምፒውተር የምትጠቀሙ ከሆነ በየ20 ደቂቃው ለ20 ሰከንድ ያህል 20 ጫማ ወይም 6 ሜትር ርቀት ላይ ያለን ነገር ተመልከቱ። ይህ የዓይን ጡንቻ እረፍት ይሰጠዋል። እንቁላል በዝርዝራችን ውስጥ ባይገባም የእንቁላል አስኳልም ሉቲንና ዚንክ ስላለው ለዓይን እጅግ ጠቃሚ ነው። ሲጋራ ማጨስ ያቁሙ። ሲጋራ የሬቲና ጠላት ነው፣ የዓይን ነርቮችን ይገድላል። መጠቃለያና ጥሪ። ማጠቃለያ። እንግዲህ ተመልካቾቻችን ዛሬ ያየናቸው ነጥቦች ቀላል ሊመስሉ ይችላሉ። ነገር ግን የዓይን ብርሃን ዋጋው በምንም አይተመንም። ዛሬ ላይ ሆነን ስለ ዓይናችን ካልተጨነቅን ነገ ብርሃኑ ሲደበዝዝ መጸጸቱ አይቀርም። እስቲ እንደገና እንከልሳቸው።
አረንጓዴ ቅጠላቅጠል፣ ስፒናች ወይም ጎመን ለዓይናችን የፀሐይ መነጽር ናቸው። በትንሹ አብስለን እንብላ። ካሮትና ስኳር ድንች የሌሊት እይታን ያድሳሉ። ከትንሽ ዘይት ጋር እንብላ። አሳ ወይም ተልባ የዓይን ድርቀትንና እርጅናን ይከላከላሉ። እነዚህን ምግቦች ፕሮግራም አውጥታችሁ በሳምንት 2 ተመገቡ። ለውጡን በወር ውስጥ ታዩታላችሁ። ዓይናችሁ ይነጻል፣ እይታችሁ ይጠራል፣ ድካም ይጠፋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ፣ ለቤተሰቦቻችሁ አሁኑን ሼር አድርጉላቸው። በተለይ ዕድሜያቸው ለገፋ ወላጆች ይህ መረጃ ወሳኝ ነው። ስለተከታተላችሁን ከልብ እናመሰግናለን። በኮመንት መስጫው ላይ የትኛውን ምግብ ነው በብዛት የምትመገቡት የሚለውን ጻፉልን። ጥያቄ ካላችሁም ለመመለስ ዝግጁ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ጤና ይስጥልን።